ነቢያችን ሰለላሁ ዐለይሂ ወሰለም ለ10 ዓመት እድሜያቸውን የጨረሱበትን ነገር ልነግራችሁ ነው። ወላሂ አልዓዚም ከአላህ አጅር ታገኙበታላችሁ። ሁላችሁም ላይክ ሳትነኩ ሼር ሳታረጉ እንዳታልፉ። ነቢያችን ሰለላሁ ዐለይሂ ወሰለም መካ ውስጥ በሚላኩ ጊዜ ለ10 ዓመት ለምንም ኢባዳ ሰዎችን ሳያዙ ወደ ተውሂድ ነው የጠሩት። ከሽርክ ነው ሰውን የከለከሉት። የሰው ልጅ የፈለገ ወንጀል ቢሰራ አላሁ ተባረከ ወተዓላ ይቅር ይለዋል። የተወሰነ ጊዜ ቢቃጠልም ይወጣል። ነገር ግን ይህን ነገር የሚያደርግ ከሆነ በፍጹም አላህ ቃል ገብቷል፣ ተናግሯል፣ ግልጽ አድርጓል እንደማይምር ማለት ነው። ምንድነው እሱ? ሽርክን ነው። ሽርክ ብሎ ማለት የሆነ ፍጡር ወስደ ከፈጣሪ ጋር አገናኝተ መጥራት፣ አላህና ሼኾችን መጥራት፣ አላህና መላኢካን መጥራት፣ አላህና መቃብሮችን ማምለክ። አላህ ለነቢያችን ሰለላሁ ዐለይሂ ወሰለም እየዛተባቸው የነገራቸውን አያ ወለቀድ ኡሕየ ኢለይከ በርግጥ ወደ አንተ ወሕይ ተደርጎብሃል፣ ወኢለ ለዚነ ሚን ቀብሊከ ከአንተ በፊት በነበሩ ነቢያቶች ላይም ወሕይ ተደርጎባቸዋል። ለኢን አሽረክተ እንደ አጋጣሚ ብታሸርክ ለየሕበጠነ ዐመሉከ የምትሰራው መልካም ስራ ሁሉ ይጠፋብሃል። ወለተኩነነ ሚነል ኻሲሪን ከከሰሩ ሰዎች ጋር ትሆናለህ፣ ተጠንቀቅ አላቸው አላህ ለነቢ ሙሐመድ ሰለላሁ ዐለይሂ ወሰለም። ሽርክ ብሎ ማለት በጣም ከባድ ነው። የፈለገ ነገር ቢመጣ አላህ አይምረውም። ኢነላህ ላ የግፊሩ አን ዩሽረከ ቢሂ አላህ ከሱ ጋር መጋራትን አይምርም። ወየግፊሩ ማ ዱነ ዛሊከ ሊመን የሻ ከሽርክ በታች ያለውን ነገር ለሚፈልገው ሰው ቢፈልግ ይምረዋል፣ ቢፈልግ ደግሞ የተወሰነ ጊዜ ያቃጥለውና ከእሳት ያወጣል። ሽርክ ከባድ ነገር ነው። ከአላህ በታች ምንም ነገር ልንለምን ልንከጅለው ኢስቲጋዛም ኢስቲዓዛም መመጀንም መከጀልም አይቻልም በምንም ተአምር። አላህ ዳይሬክት ኡድዑኒ ነው ያለው፣ ለምኑን አስተጅብ ለኩም እቀበላችኋለሁ ነው ያለው። እና ሸፋዓ ቢሆንም ሽምግልና ቢሆንም ከሱ ብቻ ነው። መን ዘለዚ የሽፈዑ ዐንደሁ ኢላ ቢኢዝኒህ ማን ነው አላህ ዘንድ ሽምግልና ለእናንተ የሚቆም ከሱ ፍቃድ ውጭ ይላል አላህ።